የመኪና ማስታወቂያ፣ የኮካኮላ ማስታወቂያ፣ የቤት ማስታወቂያ የሚሰሩ ሰዎች በሙሉ ሰው ሰብኮንሺየሱ በዚህ እንዲያዝ አድርገው ነው የሚሰሩት። እውነት ውሸት? ባለፈው ካስተማርኳችሁ በኋላ አላስተዋላችሁ? ጡት መያዣና ፓንት ብቻ ያደረገች ሴት ታስተዋውቃለች። ይሄ ምን ያደርገናል ማለት ነው? የኛ ስፒሪት ከእግዚአብሔር ስፒሪት እንዲወርድ ቀኑን ሙሉ ሌላ ነገር ሜዲቴት እንድናደርግ ነው የሚያደርገው። በፌስቡክ በተለያየ ሶሻል ሚዲያ የናንተ አይምሮ ቢያንስ አንድ ጊዜ ሴክሹዋል ነገር እንዲያስብ ተደርጎ ዲዛይን ተደርጓል። ከየትኛውም ጊዜ ዘመን ይልቅ ሰዎች ለሴክሹዋሊ ለመውደቅ በጣም የቀረቡበት ዘመን ቢኖር ይሄ ዘመን። እውነት ውሸት? ልክ አይደለም እንዴ ወገኖች? yes we have to be pure before the Lord። እግዚአብሔርን የምናገለግል ከሆነ እግዚአብሔር የሚፈልገውን ነገር ማድረግ አለብን። ቶሎ የሚከብ ኃጢያት፣ ቶሎ ሰዎችን አትራክት የሚያደርግ ኃጢያት የሴክሹዋል ኃጢያት ነው። ምክንያቱም እግዚአብሔር ሴክሹዋል ዲዛይርን በሰው ውስጥ ሲያስቀምጥ መጀመሪያ ያስቀምጠው ዘር እንዲመጣበት ነው። የመጀመሪያው እሱ ነው። ሁለተኛ ባልና ሚስት ሆነው በቅድስና ሁለቱ ትክክለኛ የሆነ መጽሐፍ ቅዱሳዊ ህብረት እንዲያደርጉበት፣ ሁለት ሰዎች አንድ እንዲሆኑበት ነው። መንፈሳዊ ትስስር እንዲሆን ነው። by the way sexuality is not የቦዲ ነገር አይደለም። it is a soul፣ የነፍስ ጉዳይ ነው።